በዛሬው ቪዲዮ ቴሌግራም ላይ ዶላር የምንሰራበት ቦት እንመለከታለን። ይህ ቦት በየ24 ሰዓቱ ከ2 ዶላር በላይ ይሰጠናል ማለት ነው። አድ እናያለን። በዚህ ዶላር ውስጥ ያወጣሁት ገንዘብ የለም። ለማውጣትም 20 ሪፈራል ሊንክ ስለሚያስፈልግ እሱን ማግኘት ስላልቻልኩኝ እና ካገኘውም በኋላ ምን ሊሆን እንደሚችል ያወቅኩት ነገር የለም። ይህንንም ደግሞ መውጣትና ለመውጣቱን ቴሌግራም ቻናሌ ላይ የማሳውቃቸው ስለሆነ ቴሌግራም ቻናሌ ላይ ጆይን በሉና ጠብቁ። እንግዲህ ቦቱ ለመስራት በጣም ቀላል ነው። በየ24 ሰዓት ውስጥ የሆነ የተወሰነ ሰከንድ አድ እንድናይ ያደርገናል ነው። ነገር ግን ከአዱም በላይ ደግሞ ዶላር መስራት ትችላላችሁ። በፍጥነት እንደዚህ ያሉትን አንዱን ሳትጨርሱ አንዱን በመክፈት በመጨረሻ ላይ የሆነ ለተወሰነ ሰከንድ ዝም ብሎ ዶላር ይገባላችኋል ማለት ነው። ታስክ ኮምፕሊትድ እያለ ቪዲዮዎችን ካያችሁትኝ በላይ አዶችን ካያችሁት በላይ የምታገኙ ይሆናል። ቦቱ እንግዲህ በጣም ቀላል ነው ለመስራት። መጨረሻ ላይ የሚከፍል ከሆነ አሪፍ ቦት ነው። እንደምትመለከቱትኝ እየገባችሁ ሁሉንም ከላይም ደግሞ ዋች አድ የሚልም አለ። እሱ ግን በጣም ትንሽ ነው። ሌሎቹ እንደምትመለከቱት 0.1 0.1 በጣም ብዙ ናቸው። እና መጨረሻ ላይ ደግሞ 0.15ም የሚሰጠን ይሆናል። ለዊዝድሮ ለማድረግም ደግሞ እንደተመለከትኩትኝ በዩኤስዲቲ ማውጣት እንችላለን ማለት ነው። ነገር ግን 20 ሪፈራል ሊንክ ያስፈልጋል። እናንተም እንግዲህ በእኔ ሊንክ ተመዝገቡና ያለውን ነገር ቴሌግራም ላይ ፖስት ማደርግላችሁ ይሆናል። የዛሬው ቪዲዮ ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁኝ። ከወጣ እንግዲህ በጣም አሪፍ ቦት ነው። ስለዚህ ሁላችሁም አንድ ጊዜ ስታርት በማለት ጀምሩትና ያለውን ፕሮሰስ የምናይ ይሆናል። በቀጣይ በአሪፍ ቪዲዮ እመለሳለሁኝ። እስከዛው ድረስ ሰላማችሁ ይብዛ።